እንኳን በሰላም መጣችሁ። እንኳን የመደመር መንገድን በጋራ ለማስመረቅ አበቃን ልላችሁ ፈልጋለሁ። ወደ ዋናው ሐሳቤ ከመግባቴ በፊት መጽሐፉን እንዲገመግሙ የተመደቡና በተሰጣቸው አጭር ጊዜ ውስጥ ከመጽሐፉ ውስጥ ብቻ ሳይሆን ከመጽሐፉም ባሻገር በርካታ ቁም ነገሮች የዳሰሱትን አባቶች፣ እህቶችና ወንድሞች እንዳመሰግን ይፈቀድልኝ። ጋሽ ደቤ ሁላችሁም እንደምታውቁት ጥሩ ጸሐፊ ነው፣ ጥሩ ገጣሚ ነው። ጥቂት ሐሳባቸውን አስደናቂ በሆነ መንገድ መግለጽ ከሚችሉ በእድሜው ያኔ ዘመን በልቡ ግን በጣም ፕሮግሬሲቭ እና የመደመር ትውልድ አባል የሆነ ሰው ነው። ወግ አጥባቂን ወክሎ ሐሳብ ቢያስቀምጥም ጋሽ ደቤ ተራማጅ፣ ሀገር የሚወድ ትውልድ የሚወድ እንደ ትልቅ ስጦታ የምናየው ሰው ስለሆነ በዚህ ቀን እንዳያችሁት እየደከመውም ቢሆን ለኛ ከነበረው ልምድና እውቀት ለማካፈል ስለፈቀደ ዋካችሁን አመስግኑልኝ። ደራሲ ሕይወት ተፈራ ታወር ኢን ዘ ስካይ በሚለው መጽሐፏ ብዙዎቻችሁ የምታውቋት ይመስለኛል። ኢህአፓን የምናቅ ስለ ኢህአፓ ያነበብን ጌታቸው ማሩን በደንብ ለማወቅ ሕይወትን እሷንና ጽሑፏን መገንዘብ እንዲሁም ገብረ መስቀል ረዳን ደግሞ ለማወቅ አምባሳደር ታደለች ዳኛው ማን ነው ያለችውን መጽሐፍ ያንበባችሁ ሰዎች ኢህአፓን ብቻ ሳይሆን ፍቅርን፣ የጸና አቋምን፣ ዘመን የማይሽረው የልብ ማህተምን የገለጡ ሁለት እህቶች ናቸው። ሕይወት ተፈራ የመደመር መንገድን በዚህ መንገድ ለማቅረብና ካላት የህይወት ልምድ ውስጥ በጥቂቱ ለማካፈል መካከላችን በመገኘቷ ትልቅ ክብር ይሰማኛል። ልታመሰግኑልኝ ጠይቃለሁ። ዶክተር ታምራትና ዶክተር መሳይ በእውቀት የተሞላ መጓች ፍሬ ነገሩን ያስቀመጠ እና የዩኒቨርሲቲ መምህራንም ስለሆኑ ከትምህርት አንጻር መጽሐፉን ገምግመዋል። ሁለቱን ወጣት ምሁራን እንዲሁ እንድታመሰግኑልኝ ጠይቃለሁ። ዶክተር ዮሴፍ እና ዶክተር ታደሰ ሌንጮ የመደመር መንገድ ከገለጣቸው በላይ ቁም ነገሮች በኦሮምኛ ገልጠዋል። እጅግ በሚገርም ሁኔታ ከጽሁፉ ባሻገር ጠቃሚ ሐሳቦች አንስተዋል። ይህንኑ ሐሳብ ኦሮምኛ ቋንቋ ለሚናገሩ ወንድምና እህቶቻችን በስፋት እንደሚያስተምሩ ተስፋ አደርጋለሁ። የቋንቋ አጠቃቀማቸው ለነገሩ የሰጡት ትኩረትና ግንዛቤ እጅግ የሚያስደንቅ ስለሆነ በመገምገም እንዳትወሰኑ ዶክተር ዮሴፍና ዶክተር ታደሰ ብዙ መጽሐፍ እንድትጽፉ ይጠበቃል ማለት እፈልጋለሁ። ዶክተር መሐመድ ቀደም ሲል እንዳነሱት እሳቸውም የጋሽ ደቤ ትውልድ አባል ቢሆኑም ብዙ ጊዜ በሚዛናዊ አስተሳሰባቸው በቀና አስተሳሰባቸውና አልፎ በሚሄድ ጎርፍ በማይወሰድ ማንነታቸው ይታወቃሉ። ዶክተር መሐመድ እለተኝነትን የሚጠየፉና ሰው ተስፈኛ ሆኖ በተስፋ አርቆ ማየት እንዲችል የሚመክሩ ጥቂት አሳቢያን ከሚባሉ ሰዎች ውስጥ የሚመደቡ ሰው ናቸው። ከሃይማኖታቸው፣ ከብሔራቸው፣ ከእድሜያቸው
አልፎ አልፎም ከሀገራቸው ባሻገር ቁም ነገርና እውነትን ለመግለጥ የሚጥሩ ታላቅ ሰው ስለሆኑ ታዳሚያን እንድታመሰግኑልኝ እጠይቃለሁ። የለውጥ ሂደትን በጊዜው መከተብ ታሪክ ከመጻፍ በላይ ነው። ህይወት ተፈራ ከብዙ አስርት ዓመታት በኋላ መረጃ ሰብስባ ማስታወሻዋን አገላብጣ ሰዎችን ኢንተርቪው አድርጋ ከጻፈችው ጽሑፍ ውስጥ ብዙ የዘነጋችው ጉዳይ ሊኖር ይችላል። ነገር ግን የለውጥ ሂደትን በጊዜው መከተብ በጣም በርካታ ቁም ነገሮችን አሁን ላለው ትውልድ ብቻ ሳይሆን ለነገውም እንድንተው የሚያስችል አቅመ ብዙ የሆነ ከታሪክ በላይ የሆነ ቁም ነገርን በውስጡ የያዘ ነው። ኩነቶችን በቦታና በጊዜ ሰድሮ ማስቀመጥ ያልተዛባ እውነትን ለማወቅና የትውልድ ኮንቲኒቲ ለማረጋገጥ ያግዛል። ኢትዮጵያ ውስጥ በሚያጣሉን ሳይሆን በማያጣሉን ጉዳዮች ስንባላ ስለምንውል ተከታታይነትን ኮንቲኒቲን ለማረጋገጥ ኩነቶችን በቦታና በጊዜ ሰድሮ ማስቀመጥ ማሸጋገር በእጅጉ ጠቃሚ ነው። በዓለም የውትድርና ታሪክ ውስጥ ሁለት አሳቢያን፣ ሁለት ቲንከርስ፣ ሁለት ጸሐፊያን ሁሌም ይነሳሉ። በወቅቱ ያስቀመጧቸው ጽሑፎች እስከ ዛሬም ማጣቀሻ ሆነው ያግዛሉ። አንደኛው ሳንዙ ይባላል። አርት ኦፍ ዋርን የጻፈው የቻይናው ደራሲ ማንም በውትድርና ሙያ ውስጥ ያለፈና በዋር ኮሌጅ ውስጥ ያለፈ ሰው የሰንዙ መጽሐፍ ያላነበበ ወይ ያልሰማ አታገኙም። ከብዙ ዘመናት በፊት የተጻፈም ቢሆን ዛሬም ለብዙዎች ማጣቀሻ የሆነ መጽሐፍ ነው። ሁለተኛው ጀነራል ካርል ኦን ዎር በተሰኘው መጽሐፉ የናፖሊዮንን የውጊያ አውድ እና ኩነት በግልጽ ማስቀመጥ በመቻሉ ወታደራዊ ነገርን የሚያነቡ፣ የሚጽፉ፣ የሚፈትሹ ሰዎች እነዚህ ሰዎች ለማየት ይገደዳሉ። በእኛ ሁኔታ የአድዋን ጦርነት በሂደት በቦታ በጊዜ መከተብ ብንችል ኖሮ አድዋ ዛሬ ለኢትዮጵያውያን፣ ለአፍሪካውያን፣ ለጥቁር ህዝቦች ከዚያም አልፎ ለነጻነት ለሚተጉ ህዝቦች ሁሉ የሚያኮራ ታሪክ፣ እኛ ጋር ግን የሚያጨቃጭቅ ታሪክ ነው። የአሉላ አባነጋን ታሪክ እንዴት ትግራዮች መጣያ አጀንዳ ያደርጉታል? የአጼ ሚኒልክን የእቴጌ ጣይቱን ታሪክ እንዴት አማሮች መጣያ ያደርጉታል? የሀብቴ አባ መላን ታሪክ፣ የባልቻ አባ ነፍሶን ታሪክ እንዴት ኦሮሞዎች መጣያ ያደርጉታል? ይሄ እኮ የሁላችን ታሪክ ነው። የአባቶቻችን የጀግንነት ገድል የታየበት ሁላችን የሚሰበስበን የሚደምረን በኢትዮጵያ ውስጥ አንድ አንኳር ታሪክ ካለ አድዋ ነው። ሁሉም ራሱን ፈልጎ የሚያገኝበት፣ ሁሉም በዚያ ውስጥ ማንነቱንና ኢትዮጵያዊ ወንድሙን አግልቶ የሚያይበት ታሪክ ነው። በሶስተኛው መጽሐፌ ሰተቴ በተሰኘው መጽሐፌ ላይ ስለ ባልቻ አባ ነፍሶ አንስቼ ነበር። ባልቻ አባ ነፍሶ በመጀመሪያው የአድዋ ጦርነት በጀግንነት ተሳትፈው በኋላ በነበረው ለውጥ መስማማት ተስኗቸው በግዞት ወደ ወሊሶ ከገቡ በኋላ ሁለተኛው ጣሊያን ወረራ ሲመጣ በርጅና ወራታቸው እኔ ጸቤ ከጃንሆይ እንጂ ከኢትዮጵያ አይደለም ብለው ከጣሊያን ተፋልመው የሞቱ ሁለቱንም ወረራዎች የተፋለሙ ጀግና ናቸው። እነዚህ ሰዎች የሚያኮሩን የሚሰበስቡን መሆን ሲችሉ የንድፍና የማዕቀፍ እጦት እና አነሰሰሪ የታሪክ ሽሚያ ዛሬ የመደመር ትውልድ መስራት ሲገባው ሲጣላ ይታያል። በነገራችን ላይ አድዋ ካሸነፍን በኋላ
ለሰባት ተከታታይ ዓመታት የድል ዝክር በዓል ኢትዮጵያ ውስጥ አልነበረም። በሰባተኛው ዓመት አጼ ምኒልክ ወታደሮቻቸውን አሰልፈው ነው ለመጀመሪያ ጊዜ ያከበሩት። ፎቶውም አለ፣ ጽሑፉም አለ። ዘንድሮ የደገምነው እኛ እሱን ነው። ታሪክ መሰረት ሳይሆን ታሪክን መልሰን ማደስ ለማስዋብ ነው የፈለግነው። ትውልድ መንቃት፣ መጠየቅ፣ መመርመር አለበት። እንዲሁ በከንቱ የሚፋጅ እንዳይሆን የንድፍ የማዕቀፍ ጽሑፎች በእጅጉ አስፈላጊ ናቸው። ዶክተር መሐመድ እንዳነሱት በመደመር መጽሐፎች ዶክተር ታደሰም እንዳነሳው ሐሳብን ሰድሮ በማዕቀፍ ለማስቀመጥ ሙከራ ተደርጓል። ዛሬ ለነገራችሁ የምፈልገው ሶስቱም መጽሐፍ በመደመር መቆለፊያ ቃል ውስጥ የተያዙ መጽሐፎች ሙሉ በሙሉ ሐሳቤን አልገለጡልኝም። ገና ብዙ መጻፍ፣ መወያየት፣ መነጋገር፣ መሞገት የሚፈልጉ ሐሳቦች አሉት። የዛሬው መጽሐፌ በቁጥር 8ኛው ነው። ከዚህ በፊት 7 መጽሐፎች ያሳተምኩ ሲሆን 6ቱ ለገበያ ውለዋል። አንደኛው ለገበያ አልዋለም። የመጀመሪያው ከመደመር ጋር የሚያያዘው መደመር በሚል ሐሳብ የተጻፈው ጽሑፍ ፍልስፍናዊ ርዕዮተ ዓለማዊ ብቻ ሳይሆን ኒው ፓራዳይም ለማሳየት የሞከረ ነው። መደመር የጽሑፍ ስርዓቱ ሐሳብ ላይ ብቻ ያጠነጠነ በመሆኑ ከፍተኛ የማንበብ ልምድ የሌላቸው ሰዎች መጽሐፉን ለማንበብ ይቸገራሉ። ሐሳብ እንጂ አጫዋች አይደለም። የመደመር መንገድ ግን ከዚያ ትንሽ ቀለል ብሎ መደመርን በጉዞ የሚገልጥ ነው። ኒው ፓራዳይምን በፈለግ በጉዞ በምሳሌ በሜታፎር የሚገልጥ ነው። የአሁኑ የመደመር ትውልድ ደግሞ የትውልድ ግንባታን አሰናስሎ ለማሳየት የሚጥር ነው። የመደመር ትውልድ ትውልድን በአምስት ከፍሎ ይበይናል። የመጀመሪያውን ወግ አጥባቂ ይለዋል። ለውጥ የሚወደውን፣ ሀገሩን የሚወደውን፣ ሃይማኖቱን የሚወደውን። ሁለተኛውን ህልመኛው ይለዋል። በምናቡ ብዙ የሚያልም፣ ለህልሙም ህይወቱን የሚሰጥ የሚተጋ፣ ህልሙን ለመፍታት ወንድሙን መውደድና ከወንድሙ ጋር መደመር እንደሚያስፈልገው ግን ያላወቀ የህልመኛው ፈጣሪዎችን የበላ ትውልድ ነው። ኃይሌ ፊዳን የበላ፣ ጌታቸው ማሩን የበላ፣ ገብረ መስቀል ረዳን የበላ ነው። ቲንከርስ የበላ ነው። ይህ ትውልድ ብዙ ልንማርበት የሚያስችል ትጋትና ጥረት ያደረገ ነው። የምንወቅሰው ብቻ ሳይሆን ብዙ ልንማርበት የሚገባ ትውልድ ነው። ያኔ ብቻ ሳይሆን በህልም የኖረው ዛሬም ህልሙን መፍታት አቅቶት በየጊዜው የሽግግር መንግስት የሚጠይቅ ነው። እንዲሁ እንዳለመ የምንሰናበተው ትውልድ እንደሚሆን ጥርጥር የለኝም። ሶስተኛው ውል አልባው ትውልድ ነው። ውል የለውም። ከነዚህ ሁለት ትውልዶች የተለየ ባህሪ ያለው። አራተኛው ባይተዋሩ ትውልድ ነው። አምስተኛው የመደመር ትውልድ ነው። ዶክተር መሐመድ ላነሱት ሐሳብ በዚሁ ምላሽ ለመስጠት የመደመር ትውልድ የሚባለው አሁን እያበበ ያለው ትውልድ ካለ ጥርጥር ኢትዮጵያን ወደ ብልጽግና ያሸጋግራል። የመደመር ትውልድ በታሪኳ የገዘፈች ብቻ ሳይሆን በአሁናዊ ማንነቷ ትልቅ የሆነች ኢትዮጵያን ያረጋግጣል። ምንም ጥርጥር የለውም። ይሄን ማወቅ የፈለጋችሁ ሰዎች የ3፣ የ4፣ የ5 ዓመት ህፃናት ጋር ሂዱ። በሚጣፍጥ ቋንቋ ኢትዮጵያ ይሏቸዋል። አሁን ያለው ኢትዮጵያን የሚወድ የሚመስለው የኢትዮጵያን ታሪክ በቅጡ ያልመረመረውና ከነበሩ ስብራቶች ጋር ራሱን ማስታረቅ ያልቻለ ፕሮብለምን አፕሪሼት ማድረግ ያልቻለው ሳይሆን የመደመር ትውልድ ካለ ጥርጥር ኢትዮጵያን ወደ ብልጽግና ያሸጋግራል።
ዶክተር መሐመድ ከሶስቱ መደመሮች በኋላ ምን ይፈጠራል ብለው ጠይቀዋል። ፈጣሪ ቢፈቅድና ብንኖር ምናልባት በሚቀጥለው ዓመት የሚቀጥለው አራተኛው መጽሐፍ በሶስት መሰረታዊ ጉዳዮች ላይ አጠንጥኖ ይጠናቀቃል። አንደኛው መፍጠን ነው፣ ስፒድ። ብልጽግናን መሻት ማለም ብቻ ሳይሆን ያ የምናሸውን ለመጨበጥ መሮጥ እንደሚያስፈልግ የሚዳስስ ነው። ሁለተኛው መፍጠር ነው፣ ኢኖቬቲቭ ወይም ኢንተርፕረነር የሆነ ሶሳይቲ እና መንግስት መፍጠር አለብን። በሌፍት ማይንዱ ብቻ የሚሰራ ሳይሆን ኢማጂን ማድረግ የሚችል የሚያይ ያየውን ማስቀመጥ የሚጥር ኢንተርፕረነር መንግስት መፍጠር ያስፈልጋል። ሶስተኛው ደግሞ ይህ ጉዳይ እንዳይሆን ያለውን የፖለቲካ ሸቀጥ ወይም መሸቀጥን እንዴት ከመፍጠንና ከመፍጠር ሊያቆየን እንደሚችል የሚዳስስ መጽሐፍ ነው። በሚቀጥለው ዓመት በጋራ እንደምናስመርቀው ተስፋ አደርጋለሁ። 3 ዓመታት ይቀሩናል ተርማችን ለመጨረስ። ብዙዎች የሽግግር መንግስት ቢሉም እግረ መንገድ እንደማይሳካ ለማረጋገጥ ነው። 3 ዓመታት ይቀሩናል። በ3 ዓመታት ውስጥ ፈጣሪ ከረዳን የፖለቲካል ገበያ በሚል ርዕስ ቅድም ያነሳቸውን ፖይንቶች የሚያነሳ ከዛ ፍሪሊዮን የሚል በነፃ መስጠትን ዕውቀትን በነፃ ማካፈልን የሚመለከተው መጽሐፍ ምናልባት የመጨረሻው ባለፈው ዓመት የነበርንበትን የጦርነት አውድ ለትውልድ እውነታውን ለመተው በሚያስችል መንገድ መጽሐፍ ይኖረናል። ይሄን የምናደርግበት ዋናው ምክንያት ነገርን በጊዜው ማስቀመጥ ለትውልድ ወሳኝ ነው በሚል እምነት ነው። የመደመር ትውልድ መርሆች አሉት። መርሆቹ ማስተካከል፣ ማስፋትና ማበርከት በሚል 3 ፍሬ ነገሮች ታስረው ሊታዩ ይችላሉ። ማስተካከል የሚለው በትናንትና ጉዟችን ግለሰብ፣ ቤተሰብ፣ ብሔረሰብ፣ ሀገር፣ አህጉር ስህተት እየፈጠረ ስለመጣ ያንን ስህተት ማስተካከል የመደመር ትውልድ ኃላፊነት እንደሆነ ያነሳል። ሁለተኛው ማስፋት ነው። ድሎችን ማስፋት አሉ። ድሎች ኢትዮጵያ ውስጥ አስደናቂ ድሎች አሉ። የሚጠብቅ የሚያሰፋ መሆን አለበት። ሰንዙ እያለ እያደነቀ ሎሬት ጸጋዬን መመርመር የሚቸገር ትውልድ መሆን የለበትም። ውጭ ናፋቂ ውጭ አድናቂ ብቻ ሳይሆን ወደ ውስጥ መመልከት የሚችል መሆን አለበት። ኢትዮጵያ ውስጥ ብዙ ሊነገሩ የሚችሉ ሊጠበቁ የሚገባቸው ድሎች አሉ። እነሱን መዳሰስ ማስፋትና መጠበቅ እንደ መርህ የሚያስብ ነው። ሶስተኛው ማበርከት ነው። አሻራን በወርቅ የሚጽፍ ነው። በአቧራ የማይናወጥ ብቻ ሳይሆን አሻራ የሚያስቀምጥ ነው። ለማን? ለሚቀጥለው ትውልድ። ማሰሪያው ነገር ከተናጠል እውነት ወደ ወል እውነት የሚሸጋገር ትውልድ መሆን አለበት። ዛሬ በሳይንስ ሰዎች ጸጉራቸው ሲመለጥ የሚያስተክሉት ባዕድ ጸጉር ሳይሆን ከራሳቸው ጸጉር ውስጥ የተወሰነ ዘር ወስደው ነው የተመለጠ አካላቸውን የሚሸፍኑት። አንዳንዶች ኩላሊት ቢታመምባቸው ወይ ከወንድም ወይ ከእህት ወይ ቅርብ ከሆነ ሰው ነው ኩላሊት የሚያስጠግኑት። የኦሮሞን ብልሽትና ድካም የማይጠግን አማራ፣ የአማራን ብልሽትና ድካም የማይጠግን ወላይታ፣ የወላይታን ብልሽትና ድካም የማይጠግን አፋርና ሶማሌ ሊኖር አይችልም። ሳይንሱ የሚያሳየው እዚህ ከተላጠብህ ከዚህ ጋር ውሰድ ነው። ኢትዮጵያ በሰሜን ከጎደለባት ምዕራብ ሞልቶላት፣ በምስራቅ ከጎደለላት ሰሜን ሞልቶላት ነው ሙሉ የምትሆነው ማለት ነው። ሰፈርተኝነትን የሚጠየፍ ትውልድ መሆን አለበት። አሁን ችግር የሆነው
ሰፈርተኞች ቀድመው የሰፈርተኝነት ታርጋ መለጠፋቸው ነው። ቀድመው ታርጋ ለጥፈው በሰፈራቸው ውስጥ ቆመው በዚያው ሚዛን ሰው ይመዝናሉ። ከዚህ ውስጥ ለመውጣት የመደመር ትውልድ አሻግሮ የሚያይ መሆን አለበት። ዓለምን ብቻ ሳይሆን ኢትዮጵያን ስንዞር ታይቶ የማይጠገቡ እጅግ አስደማሚ እውነቶች፣ ዕውቀቶች፣ ታሪኮች ኢትዮጵያ ውስጥ አሉ። ገና ያላወቅናቸውም በጣም በርካታ ነገሮች አሉ። በቅርቡ አንድ ቦታ በማዕድን ዘርፍ በተደረገ ጥናት ከአንድ የወርቅ ማዕድን ፋብሪካ ጎን ብዙ ቶን ወርቅ ተገኝቷል። ፋብሪካውም አያውቀውም፣ ኢትዮጵያም አታውቀውም። ሁለት ቦታ ያገኘናቸው ወርቆች በቅርቡ ወጥተው ስራ ላይ ሲውሉ እስካሁን ኢትዮጵያ አውጥታ ከምትሸጠው በሁለት ሶስት እጥፍ የበለጠ በአመት ማምረት ይችላሉ። አናቃቸውም። ገና ያላየናቸው፣ ያልጨበጥናቸው፣ ያልዳሰስናቸው በርካታ አቅሞች አሉ። የማን አቅም? የወል አቅም። የወል አቅም መሆናቸውን ለመገንዘብ ከተናጠል እውነት ወጥተን ወደ ወል እውነት መሸጋገር አለብን። የኛ ሰፈር ችግር የሁሉም ችግር እንደሆነ መገንዘብ፣ ሚዛናዊ መሆን ያስፈልጋል። ያንን ማድረግ ከቻል እንደተባለው ኢትዮጵያን ለማሸጋገር እድል የሚሰጥ ሁኔታ እንዳለ ያሳያል። ይሄ ሁሉ ሲባል የመደመር ትውልድ ፈተና የለበትም ወይ? ዶክተር መሐመድ እንዳነሱት በምድር ላይ ያለው ሁኔታ በሐሳብ ከምናስበው ጋር ይሄዳል ወይ ያላችሁ እንደሆነ አንደኛ ፈተና ባይኖር ኖሮ የመደመር ትውልድን በዚህ ሐሳብ መቅረጽ አያስፈልግም። ፈተና ስላለና ፈተናውን እንዲያሸንፍ ነው ትውልዱን በዚህ መንገድ መቅረጽ ያስፈልጋል የሚል እሳቤ የተነደፈው። አንድ መንገድ የሚሰራ መሐንዲስ በሜዳ ላይ መንገድ እየቀየሰ ተራራ ጋር ሲደርስ ሶስት አማራጭ አለ። አንደኛው አማራጭ ተራራን ፈርቶ መቆም ነው፣ የመንገድ ስራውን ማቋረጥ። ሁለተኛው አማራጭ ከተራራው በላይ ወጥቶ መንገድ ማስቀጠል ነው። ሶስተኛው አማራጭ ተራራውን በርብሮ ሾለቆ ሰርቶ መንገድ ማስቀጠል ነው። ተራራን ፈርቶ የሚተው የመንገድ ቀያሽ መንገድ ይጀምራል እንጂ አይጨርስም። ተራራውን ባይፈጥረውም ተራራውን እሱ ወደሚፈልገው ነገር ማዞር የዛ መሐንዲስ ግዴታ ነው። የመደመር ትውልድ ሆይ በርካታ ችግሮች፣ በርካታ ተራራዎች ከፊት ያሉ ቢሆኑም እነሱን ሲያስፈልግ ቦርቡረህ ሲያስፈልግ ተሻግረህ ብልጽግናንና እድገትን ለኢትዮጵያ ማረጋገጥ እንጂ በፈተና መቆም አይቻልም። አንደኛው ውርስ ፈተና ነው። ጋሽ እንትናና እንትና ተጣልተው ነበረ ተሰዳድበዋልና አሁን ሂሳብና ወራርድ የሚባል የውርስ በሽታ ያለበት ሀገር ነው። ከዚያ ጸብ ትምህርት የሚቀስም ሳይሆን በዚያ ጸብ ውስጥ ራሱን አስገብቶ የሚጣላ የውርስ ጸብ፣ የውርስ ፈተናዎች። ሁለተኛው ማህበራዊና ፖለቲካዊ አክራሪነት። ማህበራዊ አክራሪነት አለ፣ ፖለቲካውም በአክራሪነት የተሞላ ነው። ይህንን ፈተና በውይይት በንግግር አርቆ በማየት ሰርቶ በማሳየት መፍታት መሻገር የሚያስችለው የመደመር ትውልድ ኃላፊነቱ ድርብ እንደሆነ ሲገነዘብ የትናንትናውን ማስተካከል፣ አሁን ያሉ ድሎች ማስፋት ማላቅ፣ ወደፊት ደግሞ አዳዲስ ድሎች ማበርከት የሚችል ትውልድ ሆኖ ራሱን ካዘጋጀ በመጽሐፉ በከፊል ሐሳቦችን ለመግለጽ እንደሞከርኩት ይህ ትውልድ የኢትዮጵያን ችግር ይፈታል። ለትውልድ ዕዳ የሚተው ሳይሆን ለትውልድ ትርፍ የሚተው በጥበብ የሚያምን፣ በሳይንስ የሚያምን፣ በምክንያት የሚያምን፣ በኢማጂኔሽን ፓወር የሚያምን፣ ለማንበብ ለመድከም የሚተጋ፣ በደርሶ ሀጅ ስሜት የማይወሰድ ትውልድ ይሆናል።
የመደመር ትውልድ አንድ አስምሮ ሊይዘው የሚገባ ጉዳይ ኢትዮጵያ ከነድካማቸውም ቢሆን በጥበብ የተሞሉ አባትና እናቶቻችን ያቆዩልን ሀገር ስለሆነች በጥበብ የቆየን ሀገር በደርሶ ሀጅ ስሜት ለማፍረስ መሞከር ተገቢ አይሆንም። ሀገራችንን ማጽናት ማስቀጠል ከሁላችን የሚጠበቅ ነገር እንደሆነ አደራ ማለት እፈልጋለሁ። የመደመር መንገድ ለራስ ሲቆርሱ እንዳይሆን እንጂ ለማንበብ ያጓጓል። ብዙ ለማየት ያልሞከርናቸውን ነገር ለማሳየት ይሞክራል። ያም ሆኖ ግን ሙሉ አይደለም። ምሁራን ስራቸው መሞገት ነው፣ መተቸት፣ በጥላቻ ሳይሆን በሪዝን አርጊው ማድረግ ነው። አንድ የመደመር መንገድ ኳሊቲ እዚህ ውስጥ ያለን በየትኛውም እድሜ ውስጥ ያለን ሰዎች ብናነበው በውስጡ ራሳችንን እናገኛለን። ለትናንትናውም ይሆናል፣ ለዛሬውም ይሆናል፣ ለነገውም ሰው ይሆናል። ብዙ የሚያነጋግሩ እንዲያነበር እንዴ ብለው ዳግም እንድንፈትሽ የሚያስገድዱ ሐሳቦች በውስጡ ይዟል። የመደመር መንገድ ትናንትን ከነገ የሚያሳስር ብቻ ሳይሆን በሽያጩም የሚገኘው ገቢ በዚሁ መንገድ ትናንትናና ነገን የሚያስተሳስር ነው። ክብርት ቀዳማዊት ዝናሽ ታያቸው ባለፈው መጽሐፍቶች ትምህርት ቤት ለመገንባት በታማኝነት ላደረገችው ጥረት እጅግ ከፍተኛ ምስጋና እያቀረብኩ የመደመር መንገድ ሐሳቡም ትውልድ ይሰራል፣ ገንዘቡም ትውልድ ይሰራል። በዚሁ አግባብ ዶክተር ይልቃል ከፋለ የአማራ ክልል ርዕሰ መስተዳድር የመደመር ትውልድን ይዘው ወደዚህ ይመጣሉ። የመደመር መንገድ ብዬ ደጋግሜ የማነሳው ትውልዱ ራሱ በመንገዱ ስለሚጓዝ ነው። ይሄ የመደመር ትውልድ መጽሐፍ በአማራ ክልል በተለያየ መንገድ ተሽጦ የሚገኘው ገቢ 100% የፋሲል ቤተ መንግስትን ለመጠገን ይውላል። 100% የፋሲል ቤተ መንግስትን መጠገን የሚያስፈልገው ትውልድን ከትናንትና ማስታረቅ ስለሚያስፈልግ ዶክተር ይልቃል የመደመር መንገድን እንዲያነቡ እንዲሸጡና ፋሲልን እንዲያድሱ በእናንተ ፊት አደራ ልላቸው ፈልጋለሁ። ኦቦ ሽመልስ ጸሎተ ዳሙን ይዘው ወደዚህ ይመጣሉ። ኦቦ ሽመልስ በኦሮሚያ ክልል መጽሐፉን ሽጠው በሚያገኙት ገቢ እጅግ አስደማሚ የሆነውና በእኛ እንዝላልነት የተረሳውን የሶፍ ዑመር ዋሻ አድሰው ለጎብኚ የሚያዘጋጁበት ይሆናል። የሶፍ ዑመር ዋሻ ብዙ የሚያጓጉ ታሪኮች ያሉት ይህንን መጽሐፍ በመሸጥ ያንን ጥንታዊ ቦታ በማደስ ለትውልድ እንደሚያሸጋግሩት ያለኝን ተስፋ እየገለጽኩ አደራ ልሎት እፈልጋለሁ። ሁለት ታሪክ ስለሆነ አንድ ከነገ ለመጨመር ክብርት ከንቲባ አዳነች አቤቤ ወደዚህ መጽሐፉን ይዘው ይመጣሉ። ክብርት ከንቲባ ይህንን መጽሐፍ በተለያየ መንገድ ከሸጡ በኋላ በሚገኘው ገቢ አዲስ አበባ ውስጥ ሁላችሁም እንደምታውቁት የነገው ትውልድ መዋያ መቦረቂያ እያጣ ስለሆነ እስካሁን 4 ትናንሽ ስታዲየሞች ያሰራም ቢሆንም በዚህ መጽሐፍ ሽያጭ የሚገኘው ገቢ አዲስ አበባ አስገባው ልክ 100%
አዲስ አበባ ውስጥ በየሰፈሩ ያሉ ትናንሽ ስታዲየሞች መልሶ ሰሞኑን በምንሰራበት ስታንዳርድ መስሪያ እንዲሆን አደራ ጭምር እሰጣለሁ። የቅድሙ ታሪክ ነው፣ ይሄኛው ትውልድ ነው። ቀጥሎ የሐረሪ ክልል ፕሬዝዳንት አቶ ኡርዲ ወደዚህ ይመጣሉ። ሁላችሁም እንደምታውቁት በሐረር ከተማ ውስጥ ብዙ ሰዎች ጅብ፣ ስጋ ሰዎች ሲያበሉ ለማየት ይሄዳሉ። ቦታው ግን ለቱሪስት ምቹ አይደለም። ይህንን ቦታ ይህንን መጽሐፍ ሽጠው በሚያገኙት ገቢ ለቱሪስት ምቹ አድርገው አቶ ኡርዲ እንዲሰሩት ከአደራ ጭምር ሰጥቻለሁ። አቶ ደስታው የሲዳማ ክልል ርዕሰ መስተዳድር ወደዚህ ይመጣሉ። የሲዳማ መናገሻ የሆነችው ሐዋሳ እጅግ ውብ ብትሆንም ወጣቶች የሚናፈሱበት ቦታ ስለሚያስፈልጋቸው ይህንን መጽሐፍ ሽጠው በሚያገኙት ገቢ 100% የታቦር ተራራን ለወጣቶች ምቹ እንዲሆን አድርገው እንዲሰሩበት ከአደራ ጭምር አስረክቤያለሁ። ታቦር ለሐዋሳ ልጆች ብቻ ሳይሆን እኛም ስንመጣ ስለምንጎበኘው በዚያው አግባብ እንዲሰራ አደራ እላለሁ። አቶ አወል አርባ የአፋር ክልል ርዕሰ መስተዳድር ወደዚህ ይመጣሉ። አቶ አወል አርባ ታሪክ ጠገብ የሆነችውን የአፋር ክልል የመምራት እድል ያላቸው ሰው ናቸው። በአሳይታ የአፋር ሱልጣን ቤተ መንግስት ከፍተኛ እድሳት ይፈልጋል። በነገራችን ላይ የኛው የአፋር ሱልጣን የኢትዮጵያ ብቻ ሳይሆኑ የኤርትራ አፋር፣ የጅቡቲም አፋር ሱልጣን ስለሆኑ ይህንን ታሪክ መጠበቅና ማቆየት ስለሚያስፈልግ በአፋር ክልል በሚሸጠው የመደመር ትውልድ መጽሐፍ ሙሉ ገቢውን የሱልጣኑን ቤተ መንግስት በአሳይታ እንዲያድሱና ታሪክ እንዲያሸጋግሩ አደራ ማለት እፈልጋለሁ። የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ ወደዚህ ይመጣሉ። በሰሜን የአድዋን ታሪክ እንደምንዘክረው ሁሉ በምስራቅ ካራማራን ማስታወስ በእጅጉ አስፈላጊ ስለሆነ ብዙ አባቶቻችን በዚያ ስፍራ ደምና አጥንታቸውን ስለገበሩ መዘንጋት የሌለበት አቶ ሙስጠፌ በሀገር ውስጥና በውጭ ይህንን መጽሐፍ በመሸጥ በሚገኘው ገቢ ካራማራን ከነታሪኩ ለትውልድ እንዲያሸጋግሩ ከአደራ ጭምር አስረክባለሁ። አቶ ርስቱ የደቡብ ክልል ርዕሰ መስተዳድር በደቡብ መጽሐፍ ብዙ ይነበባል እና ጥያ ትክል ድንጋይን ውብ አድርገው ለትውልድ እንዲያሸጋግሩበት ገቢውን ብቻ ሳይሆን ሐሳቡንም ገንዘቡንም ጥቅም ላይ እንዲያውሉት ከአደራ ጭምር ባይዘወይ የመደመር ትውልድ ለደቡብ በጣም ያስፈልጋል። የደቡብ ምዕራብ ርዕሰ መስተዳድር ዶክተር ነጋሽ በደቡብ ምዕራብ ብዙ
ታሪኮች እጅግ ውብ የሆኑ ቦታዎች ያሉ ቢሆንም ታሪኮች ስላልወጡ በዚያ ክልል በሚገኘው ገቢ አንድ ቆንጆ ላይብረሪ ተሰርቶ የዛ አካባቢ ያሉ ብሔሮች ብሔረሰቦች ታሪካቸው እና ማንነታቸው የሚታይበት ላይብረሪ እንዲሰራ፣ ላይብረሪው ግን በአዲስ አበባ ስታንዳርድ እንዲሆን አደራ። የጋምቤላ ክልል ርዕሰ መስተዳድር አቶ ኡመድ እንዲሁ ጋምቤላ አካባቢ በጣም ብዙ ሊነገሩ የሚገባቸው ታሪኮች ያልወጡ ስላሉ ከመጽሐፉ ገቢ አንድ ቆንጆ ላይብረሪ ጋምቤላ ላይ እንዲሰሩ ከአደራ ጭምር። አቶ አሻድሊ የቤንሻንጉል ክልል ርዕሰ መስተዳድር አቶ አሻድሊ እድለኛ ስለሆኑ ህዳሴም ስለሚሰራ ህዳሴ አካባቢ የሚታሰቡ በርካታ ጉዳዮች ስላሉ ህዳሴን ጨምሮ ታሪካችንን የምናሳይበት ሙዚየም በዚህ መጽሐፍ ሽያጭ እንዲገነቡ ራሱ የህዳሴ ታሪክም በሙዚየም መልክ መገለጽ ያለበት ስለሆነ ከዚህ በሚገኝ ገቢ ሙዚየም በማሰራት ኢትዮጵያውያን መጥተው የሀብታቸውን ክፋይ ማየት እንዲችሉ እንዲያደርጉ ከአደራ ጭምር። የድሬዳዋ ከንቲባ መኖራቸውን እርግጠኛ አይደለሁም። ከሌሉ ባሉበት እሳቸውን በሚሸጠው ገቢ በድሬዳዋ ውስጥ አንድ ቆንጆ ላይብረሪ እንዲሰሩ ከአደራ ጭምር እየተናገርኩ በአጠቃላይ የመደመር ትውልድ ሀሳቡ ለትውልድ ገቢውም በሽያጩ በሚገኝ ገቢ ልክ በየአካባቢው ለልማት የሚውል ስለሆነ የምናነብ ሰዎች ሁለት ነገር ታሳቢ እናድርግ። በአንድ በኩል በክልላችን የሚሰራ ስራ እየደገፍን ነው። በሌላ በኩል ደግሞ ምን ሞግተው የምንጠይቀው የምናስተላልፍበትን ሐሳብ የምንገበይበት ስለሆነ በቀና ልቦና መጽሐፉ እንድናነብና በሐሳብ እንድንሟገት ከአደራ ጭምር እጠይቃለሁ። ስለመጣችሁ ይህን የመደመር ትውልድ ለመገንቢያ የሚውል መጽሐፍ ከኛ ጋር ለማስመረቅ ለመገምገም ሐሳብ ለማካፈል ስለተገኛችሁ እኔም ወይዘሮ ዝናሽ ታያቸውም እጅግ አድርገን እናመሰግናለን። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ኑሩልን፣ ክበሩልን። ኢትዮጵያ ለዘላለም ትኑር።